ይሄን አልጠብኩም ነበር። ክርስቶስን ለብሰናል ልበሱሁ ለእግዚእነ ኢየሱስ ክርስቶስ ስለሚል ቃሉ ኢየሱስ ክርስቶስን ሁላችንም በቅዱስ ቁርባን ስለለበስ ነው ከሕይወታችን ጋር ለዘላለም በዘላለም ስለተዋሃደ እሱን ነበር እንደ ካባ አድርገን ወደ ቤት ምን ሄደው። ይሄንን ከጨመራችሁልኝ አመሰግናለሁ። እግዚአብሔር አክብረልኝ። ይሄ ካባ አሁን እናንተ ትከሻ ላይ አይታይም እንጂ ሁላችሁም አድርጋችሁታል። ምክንያቱም ሁሉም ቅዱስ ቁርባን ተቀብሏል። ከእናንተ በምንም አልለይም። አንድ አይነቶች ነን። ሁላችንም በኃጢአት የምንወድቅና በንስሐ የምንመለስ ፍጡራን ነንና የመሰለኝን አስተምሪያችሁ ለዚህ በቅተናል። ከዚህ በላይ እንደሆኑ አውቃለሁ። የተመቻችሁ ናቸው የመጣችሁት። ዛሬ ቀኑ ሁኔታው ባይመቻቸውም የመጡ አሉ። ግን ተመችቷችሁን የመጣችሁትና በጣም አመሰግናለሁ። በዚህ አጋጣሚ ይህ ካባ ለባለቤቴና ለእናቴ ነበር የሚገባው፣ ለእኔ አይገባም እና ባለቤቴና እናቴ በይበልጥ ሁለት ካባ እንደደረቡ አድርጋችሁ አመስግናለሁ። እጅግ በጣም የሚያምር ካባ ነው። በእውነት ሮሚ እህታችን እጅግ አድርገን እናመሰግናለን። መምህርዬ ሲያንስህ ነው። ባህር ከፍላል መድኃኔዓለም ስለ ያየሁት ነገር ግን በጣም አስደናቂ ነገር ነበር። ክብር መስጠት ለተሰኑ ፈርዖንን ከባህር የጣለው ይከፈትልኝ የጸና ስም ነው። አምላኬ የጸና ስም ነው። ድል አለ በስም ድል አለ በቃል። ይሄኛው ስጦታ ደግሞ ይለያል። ይከፈት አባታችን ይከፈት። በጣም የሚገርም ነው። በጣም የሚገርም ነው። በጣም የሚገርም ነው። ወርቅ ነው። እጅግ በጣም ግዙፍ ወርቅ። በእውነት መምህራችን እጅግ አድርገን እንወዳለን፣ እናከብራለን። በእልልታ ቢፈርስ ያሪኮ ጠላትም ቢወድቅ ተማርኮ ይሰጠን ለእኛ ከተማው ወርቅ አላለና ካለፈው በኋላ የነገረኝ ዛሬ እኮ ሰሌ ላለቅስ ነበር አለ። ግን ያው ስለቆረኩ ማልቀስ አልችልም። እኔ ማለት ደስ አለኝ እንደዚህ ማሰባቸው ራሱ ማለት ነው። ማክበር ያለብንን አባቶቻችንን፣ ወንድሞቻችንን፣ መምህራኖቻችንን ማክበር አለብን ብዬ